ኢትዮጵያ እንድትድን ከፈለክ ኦሮሞን ጠራርገህ ወደ ኬንያ መላክ፣ ትግሬን ጠራርገህ ከትግራይ ማስወጣት፣ የመን ይገባል። ያኔ ኢትዮጵያ ትድናለች። እሺ አንተ ደግሞ ከየት የመጣ ስልባቦት ነህ እባክህ? አንተም ብሎ ቁጥር አዋቂ ደግሞ ወላሂ እያለ ነው ደግሞ የሚምለው እኮ ከትግራይ ህዝብ አይበልጡም። እኛን ለማስፈራራት ነው 60 ሚሊዮን የሚሉት። ቀላል 60 ሚሊዮን ናቸው። በየትኛው አቅም ነው አንተ ኦሮሞን ወደ ኬንያ ትግራይ ወደ የመን የምትልከው? እባክህ የትኛው ኢትዮጵያ ተባብሮ ነው ኦሮሞን ወደ ኬንያ ትግራይ ወደ የመን የሚልከው? በአንድ ወር ውስጥ አጠፋችኋለሁ። ኧረ እባክህ ታጠፋናለህ እንዴ? ላስታውሰ እንዴ ኦሮሞ ቂጥቂጥሽን ቤተሰቡን ቂጥቂጣቸውን ሲላቸው ምንድን ያልከው ላስታውሰ? ወይኔ ረው የት ነው መንገባረው ድረሱልን፣ ወይኔ ጉዴ ፈላ ምናምን ብለ ቲክታክን እኮ የለቅሶ ቤት መንደር አስመስለው ነበር። እንደ ወንድ እንኳን በስርዓት አላለቀስክም፣ እንደ ሴት ስትል ነበር። ሴት እንኳን እንዳንታቸው። ይሄን ፊትህን ይዘህ እንደው ሙዚየም ግባ፣ እንደ ሉሲ አጽም ትጎበኛለህ። ዛ አትሊስት ጥቅም አለ። እዚህ እኮ ምንም ጥቅም የለህም እኮ ከመለፍለፍ ውጪ። ምን ይመስላል ጭራሮ። ለማንኛውም አንተ ስልባቦት ስለ ትግራይ የማውራት ምንም አይነት ሞራል የለህም። ትግራይን ወደ የመን ኦሮሞን ወደ ኬንያ ከመላክ በፊት መጀመሪያ ትምህርት ቤት ራስህን ላከውና ተማር። ቁጥር እንኳን ማታቅ ደነዝ፣ ወዝ እንኳን የለህም። ዩንክ አጽም ስርዓትን ይዘህ ቁጭ በል። ስለ ትግራይ ምንም አይነት አፍ የለም። ስለ ትግራይ ህዝብ የማውራት የመናገር ማለት ነው። ትግራይን ወደ እንትን ልካለሁ፣ ኦሮሞን ወደ እንትን ልካለሁ። ሲጀመር እንደ በሱን ጨበጣታለን ብላ ብር ብላችሁ እኮ እንደ በሱ የተጨበጣችሁት እናንተ ናችሁ። አርፈ ቲክታክ ላይ ጩህ፣ ወይኔ ቤተሰቦቼ፣ ወይኔ ህዝቤ ውይ ብለህ እሪ በል። አንተ አስለቃሽ ብትሆን ይሻልሃል ከንቱ